ማድረግ ከማትፈልገው ጀምር። የመጀመሪያው ፊደል ነው መስማት የፈለግኩት። ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሀሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማግኘት ማድረግም አልፈልግም። ክቡር የሚለው ማዕረግ ላይ ነው ያለው። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ አሁን የሰማሁ ገና እኔ አላውቀውም ካልክ በኋላ እሱ ማለት እሱ ነው ብላ ያሳዩኝ። ከዛ በኋላ ተረዳሁ። ግን ኢንተርቪው መስራት ግን አልፈልግም። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ክቡር ዶክተር ብፁዕ ቴዎድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አንተ አታውቀውም፣ ምን አስጨነቀ? ብላ አንተም ብላበት። የመጀመሪያው ብፁዕ ዘፋኝ ብለህ ልትሾ በጣም ጭምት ትሁት ሰው ነው። ስለማታውቀው ሰው ታዲያ ታወራለህ? ስለማውቀው ነው የነገርኩህ። በአካል ተገናኝተህ ኮፊ ጠጥተህ ሰምተኸው ታውቃለህ? አላውቅም። ይህን ሁሉ ገለጻዎች ማድረግና ብፁዕነት ማዕረግ ለመስጠት መጓጓትህ ከምን የተነሳ ነው? ሉጫ ፀጉርህን ማየት ነገረኛ ነኝ። ቆይ ልግለጽህ ብዬ ነው። ለምን ትናገራለህ? እኔ የማውቅበት የራሴ አንተ እኔን ካልተናገርክና ካላረክ አይሆንም። አንዱ በቃ ቁጭ ብዬ ከእሱ ጋር በዚህ ሀሳብ ላይ ባወራው በቃ ልከኛ ነው ብለህ የምትለውን ሰውና በፍጹም ኢንተርቪው ማድረግ የማትፈልገው እና የማትፈልገው ከየትኛው ልጀምርልህ? የሚገርም ጥያቄ ነው። በነገር ላይ ማድረግ ከማትፈልገው ጀምር። ከሱኛው ተመልካቾች ጠብቁ። እስቲ የመጀመሪያው ፊደል ነው መስማት የፈለግኩት። ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ፣ የት ነው የሚውለው፣ ምንድን ነው የሚጠጣው፣ ከዚህ በፊት ምን አድርጎ ነበር፣ ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ከአንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደመወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሀሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማግኘት ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለ? አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በማ አሁን ያለው ማዕረግ የመጀመሪያው ሰው ማነው? አትበል፣ ልነግርህ እኮ ነው፣ ልጨርስ እኮ። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ? በአርቲስትነቱ ተወዳጅነቱ ሰምተሃል? ከ5 ዓመት በፊት ነው አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ የምነግርህ። አሁን የሰማሁ ገና እኔ እንደዛ አይነት የክብር ዶክትሬት እንደተሰጠው ፎቶውን አምጥተው አሳይተውኝ ነው። አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ ጋር ከተገናኘን እሱ ማለት እሱ ነው ብለው አሳዩኝ። ከዛ በኋላ ተረዳሁ። እንዲህ አይነት እሱን ነው። ለማንኛውም እሺ፣ አንተ የግልህ ነው፣ ስትቀልድም ሊሆን ይችላል። በእንዲህ አይነት ጉዳይ እኔ የሰሩ ሰዎችን አከብራለሁ። እሺ፣ ለማንኛውም ኢንተርቪው ማድረግ የማልፈልገው አውቃለሁ እንደሚያቀኝ አውቃለሁ ደግሞ ኢንተርቪው ልስራ ብዬ ብጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ እፈልግሃለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድም ሰው ዝም ብለህ ከሱ ብቻ በሚመጡ ሀሳቦች ዝም ብለህ በሆናቸው ብቻ
እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ። ጀግንነት ራሱም ይላል ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩህ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋ አለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። የሰው መንገዱ ብዙ ሊደርስ ይችላል። በዚህ ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበት እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው፣ የምትመኝለት፣ የምትጸልይለት ሰው እንጂ ኢንተርቪው ለማድረግ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴዎድሮስ ብፁዕ ላይ እንደደረሰ እንደሚደርስ አስባለሁ። አሁን ክቡር አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊውም ዓለም ተነስተው ወደዛ ማዕረግ የሚያድርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደ። አንተ አታውቀውም። ምን አስጨነቀ? አታውቀውም ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ የማያውቅ ጉድ እኮ ነው እያወራ ያለ። አታውቀውም። ዝም ብለህ ስማ ብላ፣ አንተም ብላበት። ይህም በተናገርክበት ሞትበት። አንተም ቀጥል። ሌላ ሀሳብ ካለ የመጀመሪያው ብፁዕ ዘፋኝ ብለህ ልትሾ የተነሳ ሊሆን ይችላል። አክብሮትን ምንም ችግር የለብኝ። አክብሮት አይደለም። እኔ በቃ የሆነውን ነው እየነገርኩ። እኔ በተብታባ አንደበቴ ለመግለጽ ስገመገም አሳንሰው ይሆናል እንጂ የእሱን ጀግንነት፣ የእሱን አዋቂነት፣ የእሱን ጭምትነት እኔ ሊገልጸው አልችልም። በጣም በጣም ጭምት ትሁት ሰው ነው። አግኝተው ታውቃለህ? ስለማታውቀው ሰው ታዲያ የምታወራለህ? ስለማውቀው ነው የነገርኩህ እኮ። አግኝተው ታውቃለህ ያልኩህ ስለማታውቀው ነው ለአንተ የማልነግርህ። አግኝተው ታውቃለህ ስልህ ካልተናገር የማታውቀውን ሰው በዚህ ያክል ደረጃ ማግኘት ማለት እሺ፣ ልንገርህ። እሺ፣ በጸባይ ማግኘት ማለት ማለት ነው በአካል ተገናኝተህ ኮፊ ጠጥተህ ሰምተው ታውቃለህ? አላውቅም። ታዲያ በማታውቀው ሁኔታ ሚዲያ ላይ ባየኸው ሁኔታ ብቻ ይህን ሁሉ ገለጻዎች ማድረግና ብፁዕነትን ማዕረግ ለመስጠት መጓጓትህ ከምን የተነሳ አይደለም? የኔ የማወቅ ጥግ ከአንተ ጋር ፊዚካሊ መቅረብ ብቻ አይደለም። በስራዎቹ ይለካል አይደለም። የኔን የማወቅ ጥግ ነው የነገርኩህ። ወደ እሱ ልመጣልህ ነው። እኔ አንተን ለማወቅ ዝም ብዬ በአካል አንተ ጋር መጥቼ ፊት ለፊት አይነ ውሃን ሉጫ ፀጉርህን ማየት ቆይ ልግለጽህ ብዬ ነው። እኔ የማውቅበት የራሴ እኔ አንድን ሰው የማውቅበት የራሴ የሆነ ተሰጥኦ አለኝ፣ ኔትወርክ አለኝ ምናምን። አንደኛ ይሄን ያዝ። ሁለተኛ ቴዲ አፍሮ ስለ ኢትዮጵያ፣ ስለ አፍሪካ፣ ስለ ሌሎች ኢትዮጵያውያን ታላቅ ሰዎች እኛ ስለሱ እንድናውቅ የፈለገውን ነገር በትንሹ ከፍቶ ያሳየን በቂ ነው። ከዚህ በላይ በሩን ቢበረግደው ምን ያህል ልናውቅ እንደምንችል አስበው። በጣም ብዙ እናውቃለን። እንዲያውቅ በፈቀደን ልክ ያወቅነው ቴዲ በጣም ክቡር ነው። ስለዚህ ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከእሱ ጋር የተገናኘ ኬስ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። ደግሞ እዚህ ጋር ሙያ የሚባል ነገር አለ። አሁን ከሙያ ወጣህ ከኢቲክስህ ከቆምክለት ልትለኝ ይሆናል። እፈተናለሁ ነው እንጂ ያልኩህ። ለዛ ምን አላነሳሁብህ። ጥሩ